ሰላም አለይኩም ወራህመቱላሂ ወበረካቱ። ሀባይብ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ ይዤላችሁ የመጣሁት የመንቱ አሰራር ነው። የምሰራው ምግብ መንቱ ከዛብ ይባላል ስሙ ማለት ነው። ምናልባት ለማታውቁት ይሄን ቪዲዮ እስከ መጨረሻ ታያችሁት ታውቁት ትችላላችሁ ማለት ነው። ስለዚህ እዚህ ፊት ለፊቴ በትናንሹ የተከተፈ ሽንኩርት፣ ቀይ ሽንኩርት አለኝ። በብዛት ነው የሚያስፈልገውና ሽንኩርት በብዛት ነው የተጠቀምኩት። ቢያንስ 4-5 ይሆናል ይሄ ማለት ነው። እዚህ ጋር ደግሞ የተፈጨ ቀይ ስጋ አለኝ ማለት ነው። ከፍሪጅ አውጥቼው ነው። አሁን ቅድም ያያችሁ ሽንኩርት ጋር አንድ ላይ እደባልቀዋለሁ። እናንተ እንደመጠናችሁ ይሄ ግማሽ ኪሎ ስጋ ነው የተጠቀምኩት። እናንተ እንደመጠናችሁ ስጋውንና ሽንኩርቱን እንደዚህ ባንድ አደባልቀዋለሁኝ። ከስጋው በላይ በነገራችን ላይ ሽንኩርቱ መብዛት አለበት። ያው እንደምትመለከቱት ግማሽ ኪሎ ስጋ ነበር የተጠቀምኩት። ሽንኩርቱ በብዛት ስለሆነ በብዛት ያኔ ሽንኩርቱ ይበዛል ማለት ነው። ከላይ ትንሽዬ ቁንዶ በርበሬ እናደርጋለን። ብስሚላ መጠናችሁ እናንተ ታውቃላችሁ። እኔ ሻይ ማንኪያ አንድ ነው የተጠቀምኩት። ከዛ ጨው፣ እነዚህ ሁለት ግብአቶች ብቻ ነው የምንጠቀመው ቅመም ማለት ነው። ቁንዶ በርበሬና ጨው፣ ከዛ ሽንኩርትና የተፈጨ ስጋ። ግብአቶቹ እነዚህ ናቸው። ሌላ ምንም አናደርግም። ቆንጆ የሆነና በጣም ቀላል የሆነ አሰራር ነው ማለት ነው። እዚህ ጋር ደግሞ ግማሽ ማንኪያ ጨው ተጠቅሜያለሁ። አሁን ይሄንን አንድ ላይ እናዋህደዋለን። ዋነኛውና አስፈላጊ ነገር መንቱ ከዛብ ለመስራት የአሰንቦሳ ቂጣ ያስፈልጋል። ይሄ ረጋጉ ማለት ነው። ግዴታ ይሄ ያስፈልጋል ማለት ነው። አሁን እዚህ ጋር እንደምትመለከቱት አለኝ። ይሄንን እያንዳንዱ ሳህን ላይ አደርገዋለሁ። አሁን እዚህ ጋር ሳህን ላይ አድርጌያለሁ ማለት ነው። እናንተ ትልቅ ሳህን ካላችሁ 10ም 8ም ላታረጉ ትችላላችሁ። እኔ አራት እያደረኩኝ እሰራለሁ። ያው ቅድም ያያችሁትን ስጋ አሁን እንደዚህ አደርጋለሁ። ብዙ እና በዛም ትንሽ ትንሽ ነው የምናደርገው። ልክ መጠኑ የዘፈን ያክል ማለት ነው። ያውና ሁሉንም እንደዚህ አድርጌዋለሁ። አሁን እጠቀልላለሁ። ያው አሁን እንደዚህ አድርጌ ጠቅልለዋለሁ ማለት ነው። ትንሽ ሰፋ አድርጋችሁ ጠቅልሉት፣ ያኔ ስትጠቀልሉ ማለት ነው። ልክ እንደዚህ። ከዛ አሁን መስሪያ ሳህናችን ላይ እናደርጋለን። ያውና በምሰራበት ሳህን ላይ አድርጌዋለሁ እንደዚህ። እኔ ቢያንስ 3 ሰንያ ወይም 3 ሳህን ነው የምሰራው። ይሄ አንደኛው ሳህን ነው። አሁን እንደዚህ አድርገናል ማለት ነው። ከላይ ደግሞ የምናደርገውን እናያለን። እዚህ ጋር ጅብና ካሳ አለ ወይንም ጅብና ሳኢላ ማለት ነው። ይሄ ማለት ነው። ይሄ አለኝ። አሁን ከዚህ 2 ማንኪያ እጠቀማለሁኝ። እናንተ አንድ ብትጠቀሙ ችግር የለውም። እኔ እንደነገርኳችሁ 3 ሳህን ነው የምሰራው። ቢስሚላህ 2 ማንኪያ ይበቃኛል። ከዛ ማጂ ማለት ነው። ማጂ የምናደርገው ግን ትንሽዬ፣ ምክንያቱም ይሄ ጨውነ ስለሆነ እንትን እንዳይለብን ትንሽ ነው የምንጠቀም። አሳያችኋለሁ መጠኗን። ያው መጠናችን የተጠቀምኩት ቢያንስ ሩብ ትሆናለች። እኔ 3 ሳህን ስለምሰራ ነው። እናንተ አንድ ከተጠቀማችሁ እች ለራሱ ለ2 ክፈሏት ማለት ነው። ሲበዛ ጥሩ አይደለም። አሁን እዚህ ጋር ትንሽዬ ውሃ ጠብ አድርገን እንመተዋለን በእንቁላል መምቻ። ያውና ውሃ አድርጌ በእንቁላል መምቻ እንደዚህ እየመታሁት ነው። መወፈር የለበትም ወላአዚ። ቢያንስ ይሄ 1 ብርጭቆ ተግማሽ ይሆናል ውሃ ያደረኩት። እኔ ያው እንደነገርኳችሁ 3 ስለምሰራ ነው። እናንተ እንደመጠናችሁ። አሁን ይሄ ለራሱ አይበቃኝም። ትንሽ የውሃ ጨምርበታለሁ። ውሃ የተጠቀምኩት ሞቅ ያለ ውሃ ነው። ምክንያቱም ማጂው እንዲሟሟልን። ቀዝቃዛ ከሆነ ቶሎ አይሟሟም። ሞቅ ያለ ውሃ ሲሆን ቶሎ ይሟሟል ማለት ነው። አሁን ማጂው ሟምቷል። ይሄም በቃው ማለት ነው። አሁን ቀጥታ እዚህ ላይ ነው የምናደርገው ማለት ነው። ቢስሚላ ያው አሁን ጨምረናል። ቢያንስ እንደዚህ ከሰፋፍ እስከሚል ድረስ አደረኩ ማለት ነው። አሁን ቀጥታ በአልሙኒየም የሸፍነውና ለ20 ደቂቃ ያክል ከታች ኦቨናችንን ለኩሰን ከታች
እናስገባዋለን ማለት ነው። ከላይ በኋላ መጨረሻ ላይ ነው የምናደርገው። አሁን ግን ከታች ያው እንደዚህ ሸፍኛለሁ። ቀጥታ ኦቭን እንደምትመለከቱት በስተመጨረሻ ቆንጆና የሚያምር መንቱ ሆኖ ወጥቷል ማለት ነው። ከ20 ደቂቃ በኋላ ከታች ለ15 ደቂቃ ኦር ለ17 ደቂቃ የሚሆን ከላይ ደግሞ ያው አልሙኒየም አንስታችሁ እንደዚህ ወርቃማ እስከሚሆን ድረስ ማለት ነው። በጣም የሚጥም ነው። አሁን ማሻአላህ ትንሽ ደረቅ ማለት ባህሪ ያለው ነገር ግን እስከሚበርድ ድረስ ነው እንጂ አሁን ትኩስ ስለሆነ ነው። አልሙኒየሙን እንደገና እንሸፍነዋለን ማለት ነው። አንደኛው ያውና ይሄ ነው። ማሻአላህ በጣም ደስ የሚልና የሚያምር ነው። ሁለተኛው ደግሞ ይሄ ነው እና አሁን በቃ መብላት ብቻ ነው የቀረን ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበሉኝ። አንዳንዶች ልጅ በነገራችን ላይ ያኔ ስሙን የምግቡን ስም አያውቁትም፣ ነገር ግን ይበሉታልና ብዙ ገጠመኛል በዚህ አይነት ሁኔታ ማለት ነው። እና አሁን አንዳንዶቻችሁ እየበላችሁ ስሙን የማታውቁት መንቱ ከዛብ ይባላል ማለት ነው። በተረፈ ሰላማችሁ ብዝት ይበልኝ። ሰላም አለይኩም ወራህመቱላህ